በዚህ ሁለት ቀን እጅግ በጣም ፌመስ ስለሆነችው ስለዚህ ጫማ ጥቂት ልበላችሁ። የዚህ ጫማ ባለቤት እኒህ አባታችን ኢትዮጵያዊው የአፋሩ አርብቶ አደር አሊ ቢራህ መሐሙድ ይባላሉ። ታዲያ እኒህ አባት እድሜ ዘመናቸውን በሙሉ በአርብቶ አደርነት ነበረ ራሳቸውን ሲያስተዳድሩ ቤተሰቦቻቸውንም ሲያግዙ የነበሩት። ታዲያ የዘንድሮ የሐጅ ጥሪ ሲሰማ ክፍያውም ሲታወቅ እኒህ አባት ጉጉታቸው ምኞታቸው ሐጅ ማድረግ አረፋ ተራራ ላይ ቆሞ ለበይክ አላሁመ ለበይክ ማለት ነበርና በእድሜያቸው ያገኙትን ጥሪት እነዚህን 3 ግመሎችና 40 ፍየሎችን ሽጠው ለዚህ ሐጅ ምዝገባ ያደርጋሉ። ታዲያ ይህንን ሁሉ ሲያደርጉ እጃቸው ላይ የቀረድም ሁሉ ሳንቲም አልነበረምና የሚቀይሩት ጫማ ያጣሉ። ታዲያ በአርብቶ አደርነት ህይወታቸው ስትካድማቸው የነበረች እጅግ በጣም ብዙ የአፋር በረሃዎችን አብራቸው ስትጓዝ የነበረች ይህች ጫማ እድል ቀንቷት ታሪካዊቷን ምድር ለመርገጥ በቃች። የአላህ ጥሪ ከደረሰና ልባችን ቀድሞ ለበይክ ካለ እንደዚህ ነው። የዱንያ ጉዳይ ብዙ ግድ ላይ ሰጠን ይችላል። እኒህ አባት ትልቅ ምሳሌ ናቸው። ያላቸውን ሀብት ንብረት በሙሉ ሽጠው የአላህን ጥሪ ለመመለስ ለበይክ ለማለት ሲሉ የሚቀይሩት ጫማ እንኳን ሳይኖር በዚህ ጫማ ባህር አቋርጠው መካና መዲናን ረግጠዋል። ታዲያ እኒህን ጀግና አባት የክብር አቀባበል ብናደርግላቸው ምን ይመስላችኋል? ሐጃቸውን ጨርሰው አላህ ይቀበላቸውና አዲስ አበባ ቦሌ አየር ማረፊያ ሲደርሱ በጣም ብዙ ወጣቶች በክብር ሄደን እንቀበላቸው የሚል መልእክት እያሰራጩ ነው። እናንተስ ሐሳባችሁ ምንድነው? አጋሩን። ዛሬ የተወደደችው ተናፋቂዋ የአረፋ ቀን ነች። ሁላችንም በዱዓ እንተዋወስ። ሰላም አለይኩም ወራህመቱላሂ ወበረካቱ።